ላደጉባት ለተማሩባትና ለሚወዷት ወልዲያ ከተማ በመስራታቸው ወንድሜ መሐመድ ሁሴንን ከሁሉ በፊት አመሰግናለሁ። አቦ ተባረክ። የባከነው ስጦታ ሳይሞሸር የከሰመው በስቴዲየም አልባዋ ሀገራችን ታይቶ ሳይጠቅም እንደጠፋ የቀረው አሻራ የወልዲያ ስቴዲየም ዛሬስ በምን ደረጃ ይሆን? ተረከቡ። እንግዲህ መረከብ ብቻ አይደለም፣ በደንብ አድርጋችሁ እንድትጠብቁ ይህንን ስቴዲየም በደንብ እንድትጠብቁት እመኝላችኋለሁ። ለወልዲያ ይሄ ሲያንሰው ነው። ለወደፊትም ብዙ ነገር እያሰብን ነው። ፈጣሪ ይርዳን ብቻ። ውድ የስፖርት ቤተሰቦች ከ5 ዓመት በፊት ወልዲያ ሳለው በወሎ መጀን በፍቅር የበጀው የወልዲያው ስታንፎርድ ብሪጅ ፈተና ከ5 ዓመት በኋላም በሀገራችን ከነበሩ ነባራዊ ሂደቶች ጋር ምን ሊሆን እንደሚችል መገመት ቀላል ነው። ይህ ወልዲያ የራስ አሊ ሀገር የጣፈንታ ነገር ሆኖባት ያኔም ታላቁ ስጦታ ቀርቦላት ያልተጠቀመችው ዛሬም በባሰው ውድመት እንደ ቅርስ አቁማ ያስቀረችው ታላቁ የስፖርታችን ባክኖ የቀረው የሚያስቆጨው ሀብታችን ነው። ወልዲያም የአማራ ክልልም በሀገራችን ደረጃም ሳይሞሸር የከሰመው የወልዲያው የባከነው ስጦታ የአማተሩ የኢትዮጵያ ስፖርት አዙሪት መልክ ውጤት እንደተመረቀ የተረሳው ሁሉም በላቀ ስታንዳርድ ገጽታው እንደማረከ ሳይጠቅም ቅርስ የሆነው የስቴዲየም አልባዋ ሀገራችን አንደኛው ብክነት ነው። የጣፈንታ ነገር ከዓላማውን መስመር ስቶ የተቋቋመበት ዓላማን ዘንግቶም ነፃ አውጪውን እንደናፈቀ ነፃ ሳይወጣ የቀጠለው ሳይሞሸር የከሰመው የባከነው ስጦታ የሼህ መሐመድ አላሙዲ የወልዲያ ስቴዲየም። ወልዲያ በሀገራችን የትም ቢዞሩ የማያገኙትን የተሟላ ኢንተርናሽናል ስቴዲየም ያለ ወጪ ተቀብላ መጠቀም አይደለም ለማስተዳደር ተቸግራ የከተማው ዞኑ አስተዳደርም ብዙ የተለፋበት ስቴዲየምን ቆሞ ከማየት የዘለለ አቅም ያኔም አልነበረውም። ዛሬም እንኳን ዘንቦብሽ እንደሚባለው ከብዙ አካባቢያዊ፣ ማህበራዊ፣ ፖለቲካዊ ቀውስ ጋር ስትፈተን ለከረመችው ወልዲያ ስቴዲየሙን ከንፈሯን በሐዘን እየመጠጠች ከማየት የዘለለ አቅም ሊኖራት አይችልም። ክልሉም ትልቁን የሀገር ሀብት ከመታዘብ የተራመደ እርምጃ እስካሁን ልክ እንደ ትናንቱ ዛሬም ሲወስድ አልታየም። ከ5 ዓመት በፊት ወልዲያ ተገኘው በራስ አሊ ሀገር ከደሴ 2 ሰዓት ይፈጃል። ይቺ ከተማ የሰውየው አረጋ ነች። ዶክተሩ በፍቅር የወደቁላት ከሼሁ የሕይወት ዘመን ወዳጃቸው ጋር አፈር የፈጩባት ፊደል ቆጥረው ከፍ ያሉባት እናም የዛን ማህበረሰብ ውለታ መመለስ የፈለጉት ሰው በመገናኛዋ ከተማ ሰሜን ወሎ ወልዲያ ውብ ስቴዲየም ገነቡ። በስጦታም ላሳደገቻቸው ወልዲያ ማህበረሰብ አበረከቱ። ታላቅ ዕድል፣ ህልም የሚመስል ስጦታ ለተጠቀመበት ከስፖርትና ቱሪዝም ጋር አስተሳስሮ ብዙ ድሎችን ይዞ የሚመጣው መልካም አጋጣሚ በጊዜው ለኢትዮጵያ እግር ኳስም ለኢትዮጵያ ስፖርትም ታላቅ ጸጋ በረከት። Ethiopia, the land of origins, is also a nation pulsating with the love of football. አድማጮች ይህ ስቴዲየም እንደ ሌሎች የሀገራችን ክፍሎች ህዳር 29 ናፍቆ አልተሰራም ወይ ጊዜንና የሰዎችን መልካም ፍቃድ ሂደትን እየጠበቀ ሁሉን ሊያሟላ የሚታትር አይደለም። በእኛ ሀገር ሹሮ ፈሰስ እንደሚባለው ደረጃ ድርድር ስቴዲየም የሚመስላቸው ዘመንን ዓለምን ያልዋጁ ብዙ አሉ። ከዚህ በላይ ለቅሪላ ማልፋት ደግሞ ብለው በድፍረት የሚናገሩም አይጠፉም። የዘመናዊ ስፖርት ቢዝነስ ያልገባቸው ስፖርቱ ኖረም አልኖረም አደገም አላደገም በተሟላ ፋሲሊቲ ሊያመጣ የሚችለው የማህበረሰብ እድገት ምን እንደሆነ የዞረባቸው ሰዎች ሞልተውናል። ይህ አመለካከት የኢትዮጵያ ብሔራዊ ቡድንን ከህዝብ ዓይንም ልብም ከውጤትም አርቆት ዋልያው በፌዴሬሽን
የፌዴሬሽን ከፍተኛ የፋይናንስ ወጪ ኪሳራ እየዞረ ለተጋጣሚዎቹ የሽንፈት ውጤትን የሚያከፋፍል እንደሆነ አለ። ዓለማችን ላይ ቀዳሚው የቢዝነስ መስክ ከሆነው የስፖርቱ ኢንዱስትሪ ልዩ ዕድል ጋር ሆድና ጀርባ ሆነን በዘመን ቀለም የቀጠለው ጉዞአችን በክብር ጠቅላይ ሚኒስትር አብይ አህመድ ልዩ ተነሳሽነትና ጥያቄ ምናልባትም ኢትዮጵያችን የአፍሪካ ዋንጫ መስራቹ ሀገር በ2029 የአፍሪካ ዋንጫውን የማስተናገድ ፍላጎቷን ተከትሎ እግር ኳስ ወዳዱ ወገን መታገስ ደጉ ቀን ወጥቶለት በዓለም አደባባይ የሚያያቸውን ለኢትዮጵያ ግን ብርቅ ሆነው የከረሙ የካፍ የፊፋ ደረጃቸውን የጠበቁ ዘመናዊ ስቴዲየሞችን የማየት ዕድላችን ከፊት ለፊታችን ሰፊ ነው። ከብዙ ጉድ ጋር ተገትረው የከረሙት የሀገር ሀብት ያባከኑት እንደ አደይ አበባ ባህር ዳር ያሉ ስቴዲየሞች መልክ ለመያዝ እየተጉም ይገኛሉ። በሌሎች የሀገራችን ክልሎችም ህዳር 29 ናፍቆ የተገነቡ ስቴዲየም መሳይ ብክነቶችም ቅርጽ እንደሚይዙ በቀጣይ ይጠበቃል። Ethiopia, the diplomatic heart of Africa, is ready to host the Africa Cup of Nations 2029. ከሁሉ በፊት ግን ስለ ስቴዲየም ስታንዳርድ የነቃው የትም በሀገሪቱ ታይቶ በማይታወቅ ጥራት ሁሉን አሟልቶ የተገነባው ወልዲያ ከተማ ላይ መቀመጫውን ያደረገው የአላሙዲ ኢንተርናሽናል ስቴዲየም ሳይሞሸር እንደከሰመ መቅረቱ ያሳዝናል። በዛ ደረጃ ሁሉን ነገር አሟልቶም ሀገር ያለማገልገሉ ያስቆጫል። ይህ ስቴዲየም እንደ ሌሎች የሀገራችን ስቴዲየሞች የግንባታ ጎዶሎ አይደለም። ዘመናዊ የተሟላ ወግ ማዕረግ የደረሰው የኢትዮጵያ ስቴዲየሞች የጥራት የበኩር ልጅ ነው። አድማጮች፣ የስፖርት ጋዜጠኝነቴ ስመገናና የዓለማችን ግዙፍ ስቴዲየሞች ጋር ደጋግሞ አድርሶኛል። ያኔ ከ5 ዓመት በፊት ከሸገር 520 ኪሎ ሜትር በምትርቀው ወልዲያ ከተማ የሚገኘው 600 ሚሊዮን ብር ያስወጣው 26000 መቀመጫዎች ያሉት የሼህ መሐመድ ስቴዲየም ድንገት ስደርስ በአውሮፓ ታላላቅ ክለቦች የምናውቃቸው ዘመናዊ ስቴዲየሞች ያለ ያህል ይሰማሃል። በወልዲያና አካባቢዋ ባለፉት 5 ዓመታት ከነበረ ጦርነት፣ ማህበራዊ፣ ፖለቲካዊ ፈተና አንጻር አሁን ስቴዲየሙ ምን አይነት መልክ ሊኖረው እንደሚችል ውድ ወገኖች በምናባችሁ እየሳላችሁ ያኔ ወልዲያ ከ5 ዓመት በፊት ከከተማው አስተዳደር አቅም በላይ የሆነው ሁሉን ነገር ያሟላው ስቴዲየም ኳስ ጨዋታ እንደናፈቀው ከተመረቀ በኋላ የተረሳው ሳይሞሽር የከሰመው የባከነው ሀብት የዛሬን እንጃ። ያኔ በ14 የጽዳት ሰራተኞች ብቻ አቧራው እየተራገፈለት እንደቆመ የቀረው የወልዲያ አሳዛኙ መልክ ሆኖ አገኘ ነው። እጅግ ዘመናዊ የፊፋ የካፍ መስፈርትን ባሟሉ መብራቶች፣ ፓውዛዎች ያጌጠ ጣሪያው ሙሉ ለሙሉ የተተከለ መልበሻ ክፍሉም አስፈላጊ በሆኑ ዘመናዊ ፋሲሊቲዎች የተሟላ የዳኞች የፊዚዮቴራፒ፣ የማሳጅ፣ የጤንነት ምርመራ፣ የፊትነስ ቴስት፣ የታክቲክ ትንተና ክፍሎች በተደራጀ ዘመናዊ መንገድ ያሉት ቢሮዎች፣ ሱቆች፣ አዳራሾች፣ ምቹ ሜዳዎች ከዘመናዊ የመሮጫ ትራክ የተገጠመለት በትሪቡን የቪአይፒ ላውንጅ ያለው የፕሬስ የሚዲያ ኮሜንተሪ ክፍሎች ያሉት ለካፌዎች፣ ለሬስቶራንቶች፣ ለሱቆች የሚውሉ ክፍሎች ጥርት ካለ ሳውንድ ሲስተም ጋር 32 ሰዎች ማሳረፍ የሚችሉ ገስት ሃውሶች፣ የሄሊኮፕተር ማረፊያ፣ የልጆች መጫወቻ፣ የመዋኛ ገንዳ፣ የቴኒስ፣ የባስኬት ግራውንድ ከሰፊ ፓርኪንግ ጋር በአማሩ ቪላዎች የተዋቀረ ይህ በተራራ በተከበበችው ወልዲያ ከተማ የሚገኘው በወሎ መጀን በፍቅር የበጀው የወልዲያው ስታንፎርድ ብሪጅ ነው። ከጓደኛሞቹ ባለሀብቶች ሼህ መሐመድ አላሙዲና ዶክተር አረጋ ለወልዲያ የተበረከተው የወልዲያ ሕዝብ እንዲጠቀምበት በስጦታም የቀረበው ግን ስቴዲየሙ ያኔም ሲመረቅ እኛም ከ5 ዓመት በፊት ወልዲያ በነበረን ሰዓት ዛሬም ከብዙ ፈተናዎቹ ጋር ወልዲያ ጸጋ በረከቷን በአግባቡ መጠቀም ተስኗት ውብ ሀብቷን ወደ ነበር ቅርስነት ለውጣ ዛሬም አለች። እድለ ቢሱ ስቴዲየም አንድም ጊዜ የኢትዮጵያ ብሔራዊ ቡድን ጨዋታን ማስተናገድ ሳይችል ለኢትዮጵያ ስፖርት ኩራት ሆኖ ለወልዲያ ከተማ የኢንቨስትመንት የቱሪዝም እድል የበለጠ መልማት እድልም ሳይፈጥር እንደተመረቀ የተዘነጋው የሚያስቆጨው የኢትዮጵያ ስፖርት የታሪክ አሻራ ነው። የወልዲያ ስቴዲየም ከባለ ሀብቶቹ ከተማ አስተዳደሩ ከተረከበ በኋላ
ያኔም እኛ ስንጎበኘው ከ5 ዓመት በፊትም ራሱን ማስተዳደር አይችልም ነበር። የሰራተኞቹን ደሞዝ መክፈል የተቸገረ፣ እነዛ ያማሩ ኢንፍራስትራክቸሮችን በእውቀት ጠብቆ የሚመራቸው የባለሙያ ስብስብ የሌለው፣ የስቴዲየም መቀመጫ ወንበሮቹ ዛሬ መኖራቸው እንጃ ያኔም እየወየቡ ያሉ፣ መስታወቶች እየተሰባበሩ፣ በሮች እየወላለቁ፣ የመጸዳጃ ክፍሎቹም የታላቃቸው የአዲስ አበባ ስቴዲየምን ልዩ ባህሪ ለመውረስ ጸንተው የቆሙ ይመስሉ ነበር። ያኔ በአግባቡ የሚይዘው አጥቶ እንደዛ ከሆነ 5 ዓመት በኋላም ዛሬ ምን ሊሆን እንደሚችል ለመገመት ቀላል ነው። በ14 የጽዳት ሰራተኞች አንድ ዘመናዊ ስቴዲየምን ለማስጸዳት መሞከር በጊዜው የነበረው አነጋጋሪ እውነታ። ሰው እንዴት ያማረ ስቴዲየም ገንብተህ ሰጥተው መኪና ይጠይቀሃል? ቪላውን ሸልመኸው የቤት ዕቃውስ እንደማለት ነው። እናም ይህንን ታላቅ የሀገር ሀብት ሰርተው ያስረከቡትን ባለሀብቶች ዘመን የተሻገረ ትውልድን የሚጠቅም ለማድረግ ሳንችል የእርግማን ነገር ሁሉን ይዞ ሳይታይ የጠፋው የስፖርታችን የሚያስቆጨው ሀብት ሆኗል። የወልዲያ ከተማና የሰሜን ወሎ ዞን አስተዳደሮች ስቴዲየሙን በስጦታ ከተረከቡ በኋላ የሰጪዎችን ሕልምና ፍላጎት ባሟላ መልኩ በጀት መድበው ስቴዲየሙን በጥራት ሊያስተዳድሩ አይደለም በተረከቡበት መንገድ ማስቀጠል ያኔም ብርቅ ነበር። ዛሬማ በአካባቢው ከተፈጠሩ ሰፊ ማኅበራዊ ቀውሶች ጋር በተያያዘ እንደ ቅንጦት ነው። የአማራ ክልልም ከዓመታት በኋላ ከካፍ ፊፋ እገዳው ሲመጣ ግዙፉን የባህር ዳር ስቴዲየም ከብዙ ማኅበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ፈተናዎች ጋር በጥራት ስታንዳርድ ለማስያዝ እየጣረም ይገኛል። በወልዲያ ስቴዲየም ዙሪያ ግን በተለይ የዞኑ አስተዳደርም ሆነ የአማራ ክልልም ከዳር ሆኖ ነገሩን ይመለከታል። ከኮምቦልቻ አየር ማረፊያ ወልዲያ 147 ኪሎ ሜትር የሚርቀው ከላሊበላ ወልዲያ በአዲሱ አቋራጭ መንገድ 88 ኪሎ ሜትር ርቆ በወሎ መጀን በፍቅር ለወልዲያ ሕዝብ ለሀገር የተበረከተው የወልዲያው ጥንቅቅ ያለው ለሁሉም የሀገራችን ሌሎች ስቴዲየም መሳዮች ባሪያነት የሚጠቀሰው የወልዲያው ስታንፎርድ ብሪጅ ሳይሞሸር የከሰመው ሳይታይ የጠፋው ከኢትዮጵያ ስፖርት እልፍ የመሠረተ ልማት ብክነቶች መካከል እጅግ የሚያስቆጨውም ነው። ከተመረቀ ማግስት በኢትዮጵያችን የትም የሌለ የነበረው የተሟላው ዘመናዊ ስቴዲየም አንድም የብሔራዊ ቡድን ጨዋታ ሳያስተናግድ ባለቤት አልባ ሆኖ እንደ ባከነ ተረስቶ የቀረው የወልዲያው የአላሙዲ ስቴዲየም ዛሬስ በምን ደረጃ ላይ ይሆን? ለመገመት ብዙም የማይቸግረው እውነታ